اذكروا الله ومجدوه هللوه وقدسوه. بسم الله الرحمن الرحيم. اللهم لك الحمد حمدا كثيرا دائما بدوامك، ولك الحمد حمدا باقيا ببقائك، ولك الحمد حمدا لا جزاء لقائله إلا رضاك. ونسألك اللهم أن تصلي أفضل الصلوات وتسلم أكمل التسليمات على من جعلت وجوده نعمة ورسالته رحمة، وفضلته على جميع المخلوقات، وشرفت به عالم الأرض والسماوات، سيدنا محمد عبدك النبي الأمي الطاهر الزكي. وارض اللهم عن آله بحور الندى وليوث العدا الذي طهرتهم من الرجس تطهيرا، وأعطيتهم فضلا كبيرا، فكانوا سادة الأمة وهداة الأئمة. أما بعد، فقد روى الدارقطني وابن شاهين وابن ماجه عن علي كرم الله وجهه قال رسول الله صلى الله عليه وسلم: إذا كانت ليلة النصف من شعبان فقوموا ليلها وصوموا نهارها، فإن الله تعالى ينزل فيها لغروب الشمس إلى سماء الدنيا فيقول: ألا من مستغفر فأغفر له، ألا مبتلا فأعافيه، ألا كذا كذا حتى يطلع الفجر. ውድ የአሱና ቲቪ ቤተሰቦች፣ የአሱና ቲቪ ፕሮግራም ተከታታዮች፣ ለዚህ ለተከበረው ለሻዕባን ወር እንኳን በሰላም አደረሳችሁ። ለዚች በሻዕባን ወር ውስጥ ለይለተ ኒስፍ ሚን ሻዕባን ለተባለችው ለታላቋ ሌይል አላሁ ተባረከ ወተዓላ እንኳን በሰላም አደረሳችሁ። ይሄ አሁን የያዝነው ወር ለይለተ ኒስፍ ምን ሻዕባን ያለበት ታላቅ ወር ነው። ወሩ የተከበረና ነቢዩ ዓለይሂ ሰላቱ ወሰላም ከረመዳን ውጭ አብዛኛውን ቀናቶች የሚጾሙበት ወደ ዒባዳ የሚገቡበት ወሮች መካከል አንዱ አሁን የያዝነው ትልቁ ሻዕባን ነው። ይህ ወር ሻዕባን ሲነሳ ሙስሊሞች አብሮ ቀልባቸው የሚነሳበት ጉዳይ አለ። ደስታን ይሞላቸዋል። ሙስሊሞች ሻዕባን ላይ ለታላቁ ለረመዳን የሚዘጋጁበት ወር ነው። ከስከዛሬው ከሚያደርጓቸው ንግግራቶች ሁሉ ወይም ከስከዛሬው ወር ከሻዕባን በፊት ከሚያደርጓቸው ስራቸው የተለያዩ ልምዶች ካሏቸው ልምዶቻቸውን ቀንሰው ከምግብም ከመጠጥም ከእንቅልፍም ከማንኛውም ከጫወታም ከሁሉም ነገራቶች ሁሉ ተትተው እነዚህ ነገራቶችን ሁሉ ትተው ወደ ረመዳን የሚንደረደሩበት ታላቁ ወር ነው ሻዕባን ብሎ ማለት። ሻዕባን ከሙስሊሞች ላይ ትልቅ ደረጃ ያለውና ረመዳንን በናፍቆት በደስታና በእልልታ
የሚቀበሉበት የመንደርደሪያ ወር ሻዕባን ነው። አው መዘጋጀት ያለብን እስከ ዛሬ የምናደርጋቸው የተለያዩ ነገራቶች ካሉ ከእንቅልፍም ከምግብም ከመጠጥም የምንቀንስበትና ለታላቁ ለረመዳን ወር የምንገባበት ትልቁ ወር ነው። ይሄ ብቻ ሳይሆን ሻዕባን አንድ የተከበረች ሌሊት አለችው። ከቅድሙ ሐዲስ ለመጥቀስ እንደሞከርኩት ሻዕባን ላይ አንድ ሌሊት አለች። የሻዕባን ግማሽ ላይ إذا كانت ليلة النصف من شعبان የአስራ አምስተኛው ቀን የሻዕባን 15ኛው ቀን ሌሊቱ በሚደርስበት ሰዓት ዛች ሌሊት ላይ ረሱላችን አለይሂ ሰላቱ ወሰላም ልዩ ትኩረት ሰጠው ዒባዳ እንድናደርግ ገፋፍተውናል። ምን ይሉናል ነብዩ አለይሂ ሰላቱ ወሰላም? ፈቁሙ ለይለሃ ወሱሙ ነሃረሃ ይላሉ። አላሁ ተባረከ ወተዓላ የሻዕባን 15ኛውን ቀን ሌሊት ከወፈቃችሁ ሌሊቱን በዒባዳ አሳልፉት፣ ቀኑን ደግሞ በጾም አሳልፉት ይሉናል። ምን ይላሉ ነብዩ አለይሂ ሰላቱ ወሰላም? የለይለተ ኒስፍ ሚን ሻዕባን ያ ሻዕባን 15ኛው ቀን ሌሊት መጀመሪያው ላይ አላሁ ተባረከ ወተዓላ ረሕመቱን የሚከፍትበት ሌሊት ነው አሉ። መላኢካዎችን ወደ ሰማኡ ዱንያ ያወርዳቸዋል። ከዛም በኋላ እኒህ መላኢካዎች ምን ይላሉ? አላ ሚን ሙስተግፊርን ፈአግፊረ ለህ ሙበሊገን ዐኒላህ። ከአላሁ ተባረከ ወተዓላ መልእክት ያስተላልፋሉ። ምን ይላሉ? ጌታችሁ ይላችኋል ማረኝ የሚል ባሪያ አለ ወይ የምምረው? አላ ሙስተርዚቅን ፈአርዙቀህ፣ ሲሳይን እርዚቅን ስጠኝ ብሎ የሚለምን አለ ወይ? ሲሳይን የምሰጠው እርዚቅን የማወርድለት እርዚቄን የማበዛለት የምከፍትለት ብሎ አላሁ ተባረከ ወተዓላ መላኢካዎችን ልኮ መላኢካዎች ያስተላልፋሉ። አላ ሙብተለን ፈኡዓፊየህ፣ በላ የደረሰበት አለ ወይ? ያ የደረሰበትን በላ የማነሳለት ይላችኋል ጌታችሁ አላሁ ተባረከ ወተዓላ እያለ መላኢካው ከአላህ ያስተላልፋል። አላ ከዛ ወከዛ ወከዛ፣ አላ ከዛ አላ ከዛ እያለ እየጠየቀ መላኢካው ፈጅሩ እስኪወጣ ድረስ ሱብሕ እስከሚደርስ ድረስ እንዲህ እያለ መላኢካው ይውላል ወይም ያድራል ይላሉ ነብዩ አለይሂ ሰላቱ ወሰላም። የንዚሉ ፊሃ የሚለውን ዑለማዎች ሲፈስሩት ሚላሉ አልኢማም አልቀስጠላኒ ፊ ሸርሕ አልቡኻሪ ሰሒሕ አልቡኻሪን ሸርሕ ሲያደርጉ በዚህ ይህንን ሐዲስ ሸርሕ ሲያደርጉ ምን ይላሉ? ሁለተኛው ሙጀለድ ላይ 323ኛው ገጽ ላይ ምን ይላሉ? ሁወ ኑዙሉ ረሕመትን ወመዚዱ ሉጥፍን ወኢጃበቱ ደዕወትን ወቀቡሉ ማዕዚራህ ይላሉ። የንዚሉ ብሎ ማለት አላህ ይወርዳል ማለት ሳይሆን ይላሉ አብዛኛው። አላህ ይወርዳል ማለት ሳይሆን የአላሁ ተባረከ ወተዓላ ረሕመቱ የአላሁ ተባረከ ወተዓላ የዱዓችን እስቲጃባ ቅርብ መሆኑን የአላሁ ተባረከ ወተዓላ ለባሮቹ ምህረቱ ይቀርብላቸዋል፣ ዱዓቸውን ይቀበልላቸዋል። ሉጥፉም ረሕመቱም እዝነቱም
ይወርድላቸዋል ለማለት ነው እንጂ ይላሉ ላ ኑዙሉ ሐረከትን ወንቲቃልን ይላሉ። አላሁ ተባረከ ወተዓላ በእንቅስቃሴ ከላይ ወደታች ይወርዳል ማለት አይደለም። ሊስቲሓለት ዛሊከ ዐላ አላህ ምክንያቱም አላሁ ተባረከ ወተዓላ በመውረድና በመውጣት ስለማይገለጽ ፈሁወ ኑዙሉን ማዕነዊይ ነው እንጂ ረሕመቱን እዝነቱን የመግፊራውን በር ይከፍታል፣ ለባሮቹ ረሕመትን ያወርድላቸዋል፣ እዝነቱን ያወርድላቸዋል ለማለት ነው እንጂ ራሱ ይወርዳል ማለት አይደለም። ምክንያቱም አላሁ ተባረከ ወተዓላ ከዚህ የተጠራራ ስለሆነ ከመውረድ ከመውጣት ላይ ታች ፊት ኋላ ቀኝ ግራ ከሚባለው ነገር አላሁ ተባረከ ወተዓላ የተጠራራ ስለሆነ ወይም ይላሉ እሳቸው የጁዙ ሐምሉሁ ዐለ ልሒስይ ይወርዳል የሚለውን መፈሰር እንችላለን። ወየኩኑ ራጅዓን ኢላ መለኪሂ መላኢካዎችን ያወርዳል በሚለው መፈሰር እንችላለን። አለዚ ዩንዚሉሁ ቢአምሪሂ ወነህይሂ የአላህን ትእዛዝ ይዘው የሚወርዱ አምሩንና ነህዩን ይዘው የሚወርዱ መላኢካዎችን ይልካል ማለት ነው እንጂ እሱ ይወርዳል ይሰቀላል ለማለት አይደለም ይላሉ ኢማም አልቀስጠላኒ ረሒመሁላሁ ረሕመተን ዋሲዓ ወጀዛሁ ላሁ ዐን ኡመቲ ሰይድና ሙሐመድን ኸይረል ጀዛ። ኢማም አልቀስጠላኒ ረሒመሁላሁ ተዓላ ዛሂሩን ይዘው ከሚፈስሩት ሰዎች ኡማውን አድነውታልና ይህንን ተንቢህ ለማድረግ ነው። ከዚህ ሐዲስ የምንረዳው ምንድን ነው? ነቢዩ ዓለይሂ ሰላቱ ወሰላም ለይለተ ኒስፍ ምን ሻዕባን በሚመጣበት ሰዓት የሻዕባን ለይሉ 15ኛው ሌሊት ካጋጠመን በዒባዳ እንድንጠነክር በዒባዳ የተለያዩ ዒባዳዎች ማድረግ እንችላለን። ፈቁሙ ለይላሃ የሚለው ማንኛውም የአኼራ ስራ ማንኛውም ወደ አላህ የሚያቃርበን ስራ መስራት እንችላለን። ቁርአን እንቀራበታለን፣ ዱዓ እናደርግበታለን፣ ዚክር እንዘክርበታለን፣ የተለያዩ ሰላትን እንሰግድበታለን፣ ዒልምን እንቃራበታለን። ይሄንን ሁሉ የምናደርግ ከሆነ ቅያሙ ሌይል የሚባለው ይከሰታል። ይሄን የሚያደርግ ሰው ቁርአንም ቀራ ለይለተ ኒስፍ ምን ሻዕባን ላይ የሻዕባኑ 15ኛው ቀኗ ሌሊቷ የ15ኛው ሌሊት ላይ ቁርአንም የሚቀራ ዚክርም የሚዘክር ዱዓም የሚያደርግ ሰላትም የሚሰግድ እስትግፋርም የሚያደርግ ይሄ ሁሉ ቅያም ሌይል ይባላል። ይህን እያደረግነ ሁላችንም በጀማዓ ባንድ ላይም ሆነን ተሰብስበን ብቻችንም ሆነን ቤተሰቦቻችንም ጋር ሆን መሻይኾቻችን ጋር ባንድ ላይ ሆነን ይሄንን የምናደርግ ከሆነ ቅያሙ ሌይል ተከስቷል ማለት ነው። ከዛስ ነብዩ አለይሂ ሰላቱ ወሰላም ምን አሉ? ወሱሙ ነሃራሃ ሌሊቱ ቀኑን ደግሞ ጾሙት አሉ። ቀኑንም በመጾም እናሳልፈዋለን ማለት ነው። በሌላ ሐዲሳቸው ረሱላችን አለይሂ ሰላቱ ወሰላም ምን ይሉናል? روى الطبراني عن معاذ بن جبل رضي الله تعالى عنه وأرضاه إمام الطبراني بزقبوا لنا حديث معاذ بن جبل رضي الله عنه باستلالفوا لنا حديث من يلالو يطلع الله على عباده ليلة النصف من شعبان الله تبارك وتعالى يباروچون مزقب يملكتال فيغفر لجميع خلقه الله تبارك وتعالى ليلة النصف من شعبان لاي يباروچون وانجل ملو لملو يمر الله چوال فيغفر لجميع خلقه لباروچو ملو لهولوچن باروچ الله تبارك وتعالى وانجلاچون يمر الله چوال አሉ። ሁለት ሰዎች ሲቀሩ አንደኛው ኢላ ሊሙሽሪኪን በአላህ ላይ ላጋራ ሰው ግን ሙሽሪክ ለሆነ ሰው አላህ አይመረም።
ሽርኩ በማንኛውም መንገድም ቢሆን በልብም የተከሰተ ሽርክ ከሆነ ለምሳሌ አላሁ ተባረከ ወተዓላ አካል ነው ብሎ የሚያምን ከሆነ በአካል ባህሪ የሚገልጽ ከሆነ በቦታ በአቅጣጫ በስፍራ የሚወስነው ከሆነ ይህ በአላህ ላይ ያጋራ ይሆናል አላህን ያመሳሰለ ይሆናል ይህ ሰውዬ ምህረት አያገኝም ወይም ከአላህ ውጭ ሌላን ጌታ የሚገዛ ከሆነ በአእምሮ የሳረውንም ሊሆን ይችላል ጣዖትም ሊያመልክ ይችላል ሰማይ ላይ ያለንም ነገር ሊሆን ይችላል ማንኛውንም ነገር እሱ የሚገዛ ከሆነ ይህም ሰውዬ ሙሽሪክ ይባላል አላህ ይህን ሰውዬ አይምራው ምክንያቱም አላህ በቁርአኑ ኢነላሃ ላ የግፊሩ አን ዩሽረከ ቢህ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ አላሁ ተባረከ ወተዓላ በሱ ላይ የሚያጋሩትን ሰዎች ወንጀላቸውን አይምርላቸው ሌሎችን ግንስ ሙእሚኖችንስ ፈየግፊሩ ማ ዱነ ዛሊከ ሊመን የሻእ ሙሽሪክ ላልሆኑ ሰዎች ግን አላሁ ተባረከ ወተዓላ ይምርላቸዋል ይላል ኢዘን አንደኛው ሙሽሪክ አይማርለትም ሁለተኛው ደግሞ ሙሻሒን ብሎ ማለት ነው وهو الذي يظلم الناس لأكل أموالهم وبضربهم وبغير ذلك من أنواع الظلم ከወንድሞቹ ጋር ወንድሞችን የሚظልም ከወንድሞቹ ጋር የሚጣላ ዱንያዊ በሆነ ነገር ከወንድሞቹ ጋር የሚጣላና ወንድሞችን የሚظልም የሆነ ሰው ላይ ግን አላሁ ተባረከ ወተዓላ አይምራውም ኢዘን እኒህ ሁለት ሰዎች ወንጀላቸው አይማርላቸውም ሌሎች ግን ወንጀላቸውን አላሁ ተባረከ ወተዓላ ይምርላቸዋል በሌላም ሐዲስ ከዓኢሻ የተወራልን ሐዲስ አለ እሱም ምንድነው ኢማሙ ትርሚዚ ነዋዲር በተባለው ኪታባቸው በዘገቡት ሐዲስ عن عائشة رضي الله عنها قالت قال رسول الله صلى الله عليه وسلم ناتاችን عائشة نبي عليه الصلاة والسلام قالوا بلو يستلفوا لنا ناتاችን عائشة من تلالج قال رسول الله صلى الله عليه وسلم هذه ليلة النصف من شعبان إتشيكو أهون يازنات لليت ليلة النصف من شعبان نات يا شعبان يسرى مستنيوك الليت نات إن الله عز وجل يطلع على عباده في ليلة النصف من شعبان الله تبارك وتعالى دقمو የባሮችን መዝገብ የሚያይበትና ወንጀላቸውን የሚምርባቸው ሌሊት ናት ብለው ተናገሩ فيغفر للمستغفرين ምህረትን የሚጠይቁትን ሰዎች ሁሉ አላህ ይምራቸዋል ويرحم للمسترحمين አላህ ጌታዬ ሆይ ማረኝ ብለው ለሚለምኑት ሁሉ አላህም ይለምንላቸዋል ويؤخر أهل الحقد كما هم ወንድሞቻቸው ላይ ሒቅድ ምቀኝነት ያለባቸው እርስ በርሳቸው ዱንያዊ በሆነ ነገር የተጣሉ ከሆነ ለአኺራ ጥቅም ሳይሆን እንዲሁ ዝም ብሎ ላረባው ነገር ወንድምና ወንድም እህትና እህት የተቆራረፉ ከሆነ ግን ለነዛ ሰዎች አላሁ ተባረከ ወተዓላ አይምርላቸውም ብለው ነብዩ አለይሂ ሰላቱ ወሰለም አስተላልፈውልናል ነግረውናል ኢዘን ለይለቱ ኒስፍ ሚን ሻዕባን እኒህ አይነት ትሩፋቶች አሉት ለይለቱ ኒስፍ ሚን ሻዕባን ኢኽወቲ የሻዕባን 15ኛው ቀን ሌሊት ትልቅ ቦታ ያለውና ከፍ ያለ ደረጃ ያለው ስለሆነ ሁላችንም ቤተሰቦቻችንን ልጆቻችንን ቀስቅሰን ጎረቤቶቻችንን ተናግረን መሻይኾቻችንን ነግረናቸው ዱዓ ልንደራረግና እርስ በርሳችን ልንመካከር ዚክር ልንረግ ቁርአን እየቀራን ዚክር እያደረግን አውራድ እያል ሌሊቱን እየሰገድን ዱዓ እያደረግን ልናሳልፈው ግድ ይለናል በተለይ አሁን የመጣውን በላ በሀገራችን ላይ ተንጃቦ በዓለም ላይ ተንጃቦ ያለውን በላ አላሁ ተባረከ ወተዓላ እንዲመልስልን ቅድም እነ ዳረል ቁጥኒ በዘገቡት ሐዲስ እንዳስተላለፍኩላችሁ መላእክቶች
ያስተላልፋሉ ምን ይላሉ አላ ሙብተለን ፈዑዓፊየህ ይላችኋል ጌታችሁ በላ የወረደበት ሰው አለ ወይ ያንን በላ የማነሳለት ብሎናል አላሁ ተባረከ ወተዓላ ኢዘን ነብዩ አለይሂ ሰላቱ ወሰላም صادق المصدوق እውነተኛ ተናጋሪ የሆኑት ነብያችን አለይሂ ሰላቱ ወሰላም ይሄንን አስተላልፈውልናል በላ የመጣበት ሰው አለ ወይ በላ የወረደበት ሰው አለ ወይ ያንን በላ ከሱ የምናነሳለት እያለ መላእክቱ ይጣራል በአላህ ትእዛዝ ይሄ ከሆነ ይህን የመሰለ ከባድ የሆነ በላ መጥቶብናል ጾታ የማይለይ ዘር የማይለይ ሀገር የማይለይ ሱብሃንአላህ የሰው ልጅ እንደ ቅጠል እየረገፈ ያየነው ነው ይህ ስለሆነ ሁላችንም ዱዓ ያደረግን ከዚህ ከመጣው በላ እንዲጠብቀን ሀገሩን አማን እንዲያደርግልን ረመዳናችንን በተራዊህ በዚክር በአውራድ በተራ ቁርአን እንድናሳልፈው ከበድ ያለ ይዘን ያ አሁኑ ለይለተ ኒስፍ ሚን ሻዕባን ከበድ ያለ ወዚፋ አለብን በአሁኑ የሻዕባን 15ኛው ቀን ሌሊት ላይ ከበድ ያለ የቤት ስራ አለብን ሁላችንም ጠንከረን ዱዓ ልናረግ ግድ ይለናል እናቶች አባቶቻችን መሻይኾቻችን ማንኛውም ወደ አላሁ ተባረከ ወተዓላ በዒባዳ የተቃረባችሁት መሻይኾቻችን አደራ የመጣውን በላ አላህ እንዲመልስልን በሀገሩ ላይ ሱብሃንአላህ በጊዜያችን ሆኖ በዘመናችን ላይ መስጂድ ተዘጋ የመጣውን በላ ለመመለስ እችን ለይለተ ኒስፍ ሚን ሻዕባን አሁን ያዝናትን ሌሊት ላይ ሁላችንም ተጠናክረን ዱዓ አድርገን ይሄንን በላ ለሀገራችን ለዓለማችን ተነቅሎ መስጂዳችን በተራዊህ መስጂዳችን በዚክር መስጂዳችን በአውራድ በተራ ቁርአን በዕልም ልናስውበው ይገባል ይሄን የምናደርገው ግን ዱዓ አድርገን ጠንክረን በላውን ሲመለስልን ነው አለበለዚያ በሀገራችን ላይ በዓለማችን ላይ ተንጃቦ ያለው በላ ካለ ግን ይሄን አይነት ሶፋ ላናገኝ ነው ረመዳን ያለ ተራዊህ ረመዳን ያለ ተራ ቁርአን ረመዳን ያለ ጀማዓ ረመዳን ያለ ጁሙዓ ያስለቅሳል በጣም ከበድ ያለ በላ ነው የመጣብንና ሁላችንም ይሄንን ዱዓ እናረግና የመጣውን በላ አላህ እንዲመልሰው በዚች በዛሬዋ ሌሊት ለይለተ ኒስፍ ሚን ሻዕባን ስንጣችንን እጃችንን ሁለመናችንን ተዘጋጅተን ወይም ጠንከር አድርገን ጠንከር ብለን ዱዓ ልናደርግ ይገባል ማለት ነው ይህን ያል صفة إحياء هذه الليلة إتشن لليت بمنا يتدعى بمنا يتونيتانو يمن نادرقو بمنا يتمنقد الناس ألفو كعلماء أقوامات شون سن ملكت منهم من كان يحييها في المسجد جماعة بجماعة تسبسبوا يمياسالفوا سوتشالو ብቻቸውንም ተቀምጠው የሚያደርጉ አሉ ቤተሰቦቻቸውም ጋር ባንድ ላይ ተቀምጠው ይሄን ሌሊት የሚያሳልፉት አሉ በተለይ በሀገራችን ላይ ለይለተ ኒስፍ ሚን ሻዕባን ተለቅ ያለ ቦታና ክብር ያላት ለይላት ጀማዓው ተሰብስቦ ባንድ ላይ ያሲን የሚቀራበት ቁርአን የሚቀራበት ዚክር የሚልበት አህዋል አለ ሀገራችን ላይ ይሄ ተለምዷል ሻም ላይም ያለ ነው በተለያዩ ቦታዎች ላይ ይሄ ነገር ይደረጋል ነገር ግን ተጠናክረን እኛ ባለንበት ቦታ ላይ ይሄንን ለይል ኢህያ ልናረገው ይገባናል ማለት ነው ዑለማዎች ስለዚህ ሌሊትም ያስተላለፉት የተለያዩ መልእክት አላቸው ከነዛ ውስጥ የኢማም ሻፊዒን ብንመለከት وقد نقل البيهقي في السنن الكبرى إمام البيهقي سنن الكبرى بتبالو كتاباتشو عن الإمام الشافعي كإمام الشافعي يستلالف لنا حديث ويم نققر الله أنه قال بلغنا أنه كان يقال إمام الشافعي استلالف انديه سبال سمتنال إن الدعاء يستجاب في 5 ليال بأمست للتوج
الله تبارك وتعالى دعاء يقبلال تبلنال قالوا إمام الشافعي عندنا ليلة الجمعة إن ليلة الخميس من لولا لتيهون ሁለተኛው ليلة الأضحى يا عيد الأضحى ليلنا የሶስተኛው ليلة الفطر የعيد الفطر ليل ሲሆን አራተኛው وأول ليلة من رجب يا رجب የመጀመሪያው ቀን ሌሊት የዛም ቀን ليل دعاء مستجاب ነው አምስተኛው ليلة النصف من شعبان የሻዕባኑ 15ኛው የቀኑ ሌሊት የ15ኛው ቀን ሌሊቱ ዱዓው ሙስተጃብ ይሆናል ብለዋል ኢማሙ ሻፊዒ ኢዘን ከኢማሙ ሻፊዒ ንግግር የምንረዳው ምንድነው አሁን የያዝነው ሌሊታችን ليلة النصف من شعبان دعاء مستجاب ይሆናል ማለት ነው ورد عن عمر بن عبد العزيز أنه كتب إلى عامله بالبصرة عمر بن عبد العزيز ودا بصرة ليلة ميقنيو بساتشو كتتر سرهنو لم يسراو بالدرباتشو دفدابي لكو نبر من بلو عليك بأربع ليال من السنة بأمتوست أرات لليتو تشالو النزان أرات لليتوش اندات تاسالف فإن الله يفرغ فيهن الرحمة إفراغا الله تبارك وتعالى رحمة يميا وردبت لليتنونا نقته أسالف هالوتين أول ليلة من رجب وأول ليلة النصف من شعبان وليلة الفطر وليلة الأضحى كالنزي كأراتوش لليتوش مهكل ليلة النصف من شعبان الله تبارك وتعالى ليلة النصف من شعبان كوفقه الله تبارك وتعالى رحمة يمي وردبت ليلة سلهنا أهدرا اندات زنقا سات زنقا دعاء مدرق علب هالوت إذن علماء أتم لك نبي عليه الصلاة والسلام حف انداد الرقون هلو اندان نساسون هلو ليلة النصف من شعبان بعبادة لليتون بعبادة قانون بمصوم عندنا كبرونا عندنا استلالفوا أدرا بلونا المالتنا ليلة النصف من شعبان يا شعبان لليت أسراب مستنيوك الليت ليلة مباركة ومن أفضل ما يعمل المرء تلك الليلة أن يقوم ليلها ويصوم نهارها ከኛ ምን ይጠበቃል ለሊቱን በዒባዳ ቀኑን በመጾም ልናሳልፈው ግድ ይለናል ويتقي الله فيها አላህን ፈርቶ በዛችም ለሊት በሌላውም ለሊት አላህን ፈርቶ ከማንኛውም ወንጀል ተጠራርቶ ተውበት አድርጎ ንጹህ ሆኖ ዒባዳ ሊያደርግ ይገባዋል ይሄንን ዒባዳ ይሄንን ወር ይሄንን ለሊት ተግተን ጠንክረን ዒባዳ ልናደርግበትና በተለያዩ ቁርአን በመቅራት ዚክር በማለት አውራድ በማድረግ ዒልሞችን ሙዳረሳ በማድረግ ልናሳልፋቸው ግድ ይለናል ከኛ በፊት እንደሚያደርጉት ሁሉ ማለት ነው ምክንያቱም ዱዓ በሸሪዓችን ላይ ليلة النصف من شعبان بچا سايهون بمانኛውም ለሊት ትልቅ የሆነ ቦታ አለውና رسولاتنا عليه الصلاة والسلام الدعاء مخ العبادة أي له منزلة عالية ይሄ ዱዓ የሚባለው ነገር በሸሪዓችን ላይ ትልቅና ከፍ ያለ ደረጃ አለው ማለታቸው ነው ነብዩ አለይሂ ሰላቱ ወሰለም ይህ ከሆነ ሁላችንም በዚህ በለይለተ ንስፍ ምን ሻዕባን በርትተን ዱዓ ልናደርግ ይገባል ማለት ነው በዚህ ለሊት ላይ ዱዓ በመናደርግበት ሰዓት የመጣውን በላ አላሁ ተባረከ ወተዓላ እንዲመልሰው በሀገራችን ላይ አንዣቦ ያለውን በላ አላሁ ተባረከ ወተዓላ እንዲመልሰው ዱዓ ማድረግ አለብን በመናደርግበት ሰዓት ግን አላሁ ተባረከ ወተዓላ ያ የወሰነውን ነገር ይቀይርልናል ብለን ሳይሆን
ምክንያቱም አላሁ ተባረከ ወተዓላ የወሰነው ነገር አይቀየርምና ማለት ነው። ዑለማዎች እንዳስቀመጡልን ቀዷ ሙዓለቅና ቀዷኡን ሙብረም የሚባል አለ። ያ ሙብረሙ የተወሰነው ነገር አይመለስም። ይሄ ቀዷ ሙዓለቅ የሚባለው ነገር ግን በዚህ በዱዓችን ሊመለስ ይችላል፣ ይመለሳልም። ነገር ግን በዛ ዱዓ አድርገን በዛ ሌሊት ላይ ዱዓ አድርገን ዱዓችን ያ የጠየቅነው ነገር ካልተከሰተልን አይ ዱዓችን አልተቀበለልንም ለምንድን ነው ብለን መጠራጠር አይገባንም። ላ ምክንያቱም የዱዓ እስትጃባው መሻይኾቻችን እንዳስተማሩን የተለያዩ መንገዶች አሉ። ዱዓ አድርገን ያ የጠየቅነው ነገር ከተሳካልን ሁለት የሆነ እድል አግኝተናል። አንደኛ ዱዓ በማድረጋችን አላሁ ተባረከ ወተዓላ አጅር ይመልስልናል፣ ይሰጠናል። ሁለተኛ የጠየቅነውንም ነገር አላሁ ተባረከ ወተዓላ ወፍቆናል። አልሐምዱሊላህ። ለሁላችንም ይህንን አይነት እስትጃባ አላህ ይወፍቀን። በተለይ አሁን የመጣውን በላ ባንድ ላይ ከሀገራችን እንዲነሳ አላህ ያድርግልን። ሁላችንም ትኩረት ሰጠን ሐቂቀተን መስጂዳችን እንዲያምርበት፣ ዒባዳችን ረመዳናችን ረመዳን እንዲመስል፣ በዓለም ላይ የመጣውን በላ አላህ እንዲመልስልን ጠንክረን ዱዓ ልናደርግ ይገባል። ሁለተኛው ዱዓ አድርገን የጠየቅነው ነገር ካልተከሰተ ይህም እስትጃባ ነው። ምክንያቱም ዱዓ ካደረግን በኋላ ነገ የውመል ቂያማ ላይ የዛ የዱዓችንን አጅር በምናገኝበት ሰዓት በጣም እንደሰታለንና አጅር ማግኘትህ ብቻ ይሄም ራሱ አንድ እስትጃባ ነው። ወይም ዱዓ አድርገን ያ የጠየቅነው ነገር እንኳን ባይከሰት አላሁ ተባረከ ወተዓላ በእኛ ላይ ሌላ ያመጣብን በላ ሊያደርስብን ያለን በላ ሊመልስልንም ይችላል፣ ተመልሶም ሊሆን ይችላል። እና በማንኛውም ሰዓት ሙእሚን ዱዓ በማድረጉ ብቻ የተጠቀመ ነውና የሚሆነው ዱዓችንን በርትተን ጠንክረን ዱዓ ልናደርግ ይገባል እንጂ ዱዓችንና የአላሁ ተባረከ ወተዓላ መሽአውን ባንድ ላይ አያይዘን እንትን ልናረገው አይገባም። አንተ የወሰንከውን ቀይረን ብለን ዱዓ ልናደርግ አይገባም። ምክንያቱም አላሁ ተባረከ ወተዓላ የወሰነው ነገር አይቀየርምና። አላሁ ነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? ሰአልቱ ረቢ ሰላሰን ፈአዕጣኒ ሲንተይኒ ወመነዓኒ ዋሒዳ። ጌታዬን አላሁ ተባረከ ወተዓላ ሶስት ነገር ጠየቅኩትኝና ሁለቱን ሰጠኝ፣ አንዷን ግን ከለከለኝ አሉ። በሌላ ሪዋያ ሰአልቱ ረቢ አርበዐን ፈአዕጣኒ ሰላሰን ወመነዓኒ ዋሒዳ። አራት ነገርን ጠይቄው ሶስቱን ሰጠኝና አንዷን ግን ከለከለኝ፣ ሳይሰጠኝ ቀረ አሉ። ሰአልቱሁ አላ የክፉረ ኡመቲ ጁምለተን ፈአዕጣኒሃ። አላሁ ተባረከ ወተዓላ ባሮችን ባንድ ላይ ሁሎችም እንዳይከፍሩ ሙሉ ለሙሉ ካፊር እንዳይሆኑ ጠየቅኩትኝ፣ አላህም ሰጠኝ አሉ። ወሰአልቱሁ አላ ዩህሊከሁም ቢማ አህለከ ብሂ ልኡመመ ቀብለሁም። ከኔ በፊት የነበሩት ኡማዎች ባንድ ጊዜ እንደሚጠፉት ሁሉ የኔም ኡማዎች ባንድ ጊዜ እንዳይጠፉ ዱዓ አደረኩኝ። ያንንም ፈአዕጣኒሃ የለመንኩትኝን አሳካልኝ። ልኬን ሰይዱና ኑሕ ህዝቦች ባንድ ጊዜ እንደጠፉትኝ በጡፋን እንደዛ አርገህ ህዝቦችን እንዳታጠፋብኝ ብዬ ጠየቅኩትኝ፣ ያንንም ሰጠኝ አሉ። ወሰአልቱሁ አላ ዩظሂረ ዓለይህም ዐዱወን ሚን ገይሪህም ፈየስተእሲለሁም ፈአዕጣኒሃ። አሁንም ጠየቅኩት ኡመቶቼ ጠላት መጡ ባንድ ጊዜ እልምልም እንዳያደርጋቸው ብዬ አላህን ለመንኩት፣ ያንንም ሰጠኝ አሉ። ወሰአልቱሁ አላ የጅዐለ በእሰሁም በይነሁም ፈመነዐኒሃ። በራሳቸው በመካከላቸው ላይ ኺላፍ ልዩነት እንዳይከሰት ብዬ አላህን ጠየቅኩት፣ ነገር ግን ይችን ግን አላደርግልህም አለኝ አሉ። ሱብሓነላህ። ኡማው ባንድ ነገር ላይ እንዳይስማማ ኡማውን ባንድ ነገር ላይ ተስማምቶ እንዲሄድ አላህን ጠይቀው ነበር። ነገር ግን አላህ ይህንን አልተቀበላቸው። ወፊ ሪዋየትን ቃለ ሊያ ሙሐመዱ፣ ሙሐመድ ሆይ ብሎ አለኝ አሉ ነቢዩ ዓለይሂ ሰላቱ ወሰላም፣ ኢኒ ኢዛ ቀضይቱ ቀضአን ፈኢነሁ ላ ዩረድ። እኔ አንድን ውሳኔ ከወሰንኩኝ
ያ ውሳኔ አይመለስም አይፋቅም አይለወጥም አለኛሉ ኢዘን ሙሐመድ ሆይ አንድን ነገር ውሳኔ ከወሰንኩኝ እኔ ለማንም ያንን ውሳኔ አልቀይርም አለኛሉ ነብዩ አለይሂ ሰላቱ ወሰለም ዱዓ አድርገው ነብዩን አለይሂ ሰላቱ ወሰለም ይህንን ጥያቄ ጠይቀው እንግዲህ አላሁ ተባረከ ወተዓላ አልተቀበላቸውም ኢዘን እኛም የጠየቅነውና ጥያቄ ሙሉ ለሙሉ ካልተገኘ አልተሰጠንም ብለን ወደ ኋላ ማለት የለብንም ዱዓ ማድረግ አለብን መሻአውን አላሁ ተባረከ ወተዓላ ዱዓ በመናደርግበት ሰዓት ይቀያይራል ማለትም አይደለም ምክንያቱም አላሁ ተባረከ ወተዓላ አይቀያየርም ኩለ የውሚን ሁወ ፊ ሸእን የሚለው የቁርአን አያት ምን ማለት ነው ከተባለ ነብዩ አለይሂ ሰላቱ ወሰለም እንደፈሰሩልን ነብዩ ምን ብለው ፈሰሩልን يغفر ذنبا ويكشف كربا ويرفع قوما ويضع الآخرين ነብዩ አለይሂ ሰላቱ ወሰለም ኩለ የውሚን ሁወ ፊ ሸእን የሚለውን የቁርአን አያት ሲፈስሩ ምን ይላሉ ምን ማለት ነው ወንጀልን ይምራል ጭንቅን ያስወግዳል አንድን ሰው ከፍ ያደርጋል ሌላውን ደግሞ ዝቅ ያደርጋል ማለት ነው እንጂ መሻአውን ቀይን በቀን ይቀያይራል ማለት አይደለም ምክንያቱም አላሁ ተባረከ ወተዓላ መሻአው አይቀያየርም እዚህ ላይም ተነሳስቶ ባንድ ላይ መጥቀስ የሚፈልገው እቺ የቁርአን አያት فيها يفرق كل أمر حكيم የምትለው ቁርአን አያት ሙፈሲሮች እና አብዱላህ ኢብኑ አባስ ሌሎችም እንደተናገሩት ምንድነው የሚሉትኝ فيها يفرق كل أمر حكيم በዚህ አመት ላይ የሚከሰተውን ነገር ሁሉ አላሁ ተባረከ ወተዓላ ለመላእክቶች ከለውሐል መሕፉዝ ነስኽ የሚያደርጉት የሚጽፉት ለይለተል ቀድር ላይ ነው እንጂ ለይለተ ኒስፍ ሚን ሻዕባን አይደለም ብለው ይናገራሉ ዞሮ ዞሮ ለይለተ ኒስፍ ሚን ሻዕባን የተከበረች ደረጃ ያላት የላቀች ወርናት ቀናት ለይልናትና ሁላችንም በዒባዳ ልናሳልፋት ይገባል እዚህ ላይ በመጨረሻ ማስተላለፍ የምፈልገው መሻይኾቻችን ወደ አላህ በዒባዳ በዚክር በጾም የተቃረባችሁት መሻይኾች አላህ ዘንድ የተወደዳችሁት መሻይኾቻችን ከወንጀል ከማዕሲያ ርቃችሁ ኸልዋችሁ ላይ ቁጭ ብላችሁ በዒባዳ የምታሳልፉት መሻይኾች በሀገራችን ላይ የመጣውን በላ ታውቁታላችሁ በሀገራችን ላይ እየወረደ ያለውን ችግር እያያችሁት ነው የዛ የበሽታው ችግር ወደ መስጂድ ማዘጋት መጥቶብናልና ከችግሩም ሌላ ችግር ተከትሎ እየመጣ ነውና በዚች በተከበረችው ሌሊት ለይለተ ኒስፍ ሚን ሻዕባን ዱዓ እንድታደርጉ በቤታችሁ በያላችሁበት እህቶቻችን ወንድሞቻችን አባቶቻችን እናቶቻችን ሁላችንም ቁርአን እየቀራን ዚክር እያል በነብዩ አለይሂ ሰላቱ ወሰላም እየተመጀን ተወሱል እያደረግን ዱዓ ልናደርግ ይገባናል የሀገራችን መሻይኾች የተለያዩ ተወሱላቶች አሏቸው እነ ሼኽ እነ ጀማሉዲን አልአኒ እነ ዳኖች እነ ሼኽ ጫሌ ከረሞች ያደረጉቸው ተወሱላቶች አሉ በኦሮሚያም ስንሄድ እነ ሼኽ ዑመር ዓሊ የገለምስዬ ረሒመሁሙላሁ ተዓላ ረሕመተን ዋሲዓ እነዛ መሻይኾቻችን በጠቅላላ አላህ ጀዛቸውን ይክፈላቸውና ያወጡልን ተወሱላቶች አሉ በሁሉም ሀገር በአፋርም ብንሄድ በትግራይም ብንሄድ በተለያዩ ቦታዎች ላይ ተወሱላት አስቀምጠውልናል ያደረጉት የነሸንኮይ ሐድራ ተወሱላት አለ እነ ሼኽ ጦልሃ ሼኽ ጃዕፈር ተወሱላት አለ እነዛን ተወሱላቶች ከመሻይኾቻችን ተቀብለን እነዛን አውራዶች እያል ዚክር እያል ያንን የመሰለ የጨለማ ጊዜ ተታግለው እንዳለፉት አሁንም የመጣውን በላ በዚክር በአውራድ በተወሱላት እንመልሰዋለን ኢንሻአላሁ ተባረከ ወተዓላ በዳና በከረም በጓጉር በገለምስዬ ሐድራ በተለያዩ ቦታዎች ላይ የተለያዩ ሐድራዎች አሉ በነዛ ሐድራ ላይ ዱዓ እያደረጋችሁ ተወሱላት እያደረጋችሁ ዱዓ ልታደርጉ ግድ ይለናል ዱዓ አድርጉ
የመጣውን በላ አላህ ይመልሰው እናንተ ከተነሳችሁበት መሻይኾቻችን ከተነሳችሁበት የማይመለስ በላ የለምና ዱዓ አድርጉልን ለሀገራችን ለህዝባችን ለህብረተሰቦቻችን ጠቅላላ ለህዝባችን የመጣው በላ እንዲመለስ መስጂዶቻችን በረመዳን ላይ ከበለጠው ተጀድደው በዚክር በአውራድ በተራዊህ በተራ ቁርአን በሰላዋት አብበው ደምቀው ተውበው እንድናገኛቸው ዱዓችሁ ያስፈልገናልና ዱዓ አድርጉልን ከዱዓ ውጭ ሌላ ምንም መላ የለም አንድና አንድ ያለው አማራጭ የእናንተ ዱዓ ብቻ ነው ወደ እናንተ ነው መመለሻችን ከአላህ ጋር የምታቃርቡን እናንተ ናችሁና ዱዓችሁን ጠንክራችሁ አርጉልን ወደ አላህ የምታቃርቡን እናንተ ናችሁና ዛሬም ነገም እናንተን አላህ ይጠብቅልን በእናንተ ሀገራችን ትዋባለች በእናንተ بإذنillah تعالى በእናንተ ሰበብ በላው ይመለሳል ሀገራችን ትለማለች ዳር ድንበሩ ይጠበቃል በዱዓችሁ በርቱልን والسلام عليكم ورحمة الله تعالى وبركاته اذكروا الله ومجدوه هللوه وقدسوه